የጭንቀት መስታገሻ፣ የልብ ህመም መከላከያ፣ የወጣትነት ምስጢር እና ጥልቅ እንቅልፍ ሊሰጥ የሚችል አንድ አስማታዊ መድኃኒት አለ። ምናልባት የሚገርሚ ይህ ሁሉ ጥቅም በአንድ ቦታ ላይ የተጠቀለለበት ምንም ሳንቲም የማያስወጣ በቤታችን ያለ ነገር ግን በባህላችን ምክንያት በደንብና በጥልቅ ለማውራት የምናፍርበት አንድ ምትሃታዊ ፈውስ አለ። አዎ፣ ስለ ግብረ ስጋ ግንኙነት ነው። ሴክሹዋል ኢንተርኮርስ ነው። ብዙዎቻችን ግብረ ስጋ ግንኙነት የምናደርገው ለደስታ ወይም ልጅ ለመውለድ ብቻ እንደሆነ እናስባለን፣ እንገምታለን። ነገር ግን ሳይንስ አሁን የደረሰበት ደረጃ በጣም በግብረ ስጋ ግንኙነት ዙሪያ በጣም የሚያስደነግጥ ነው። እንግዲህ አዘውትረን ግብረ ስጋ ግንኙነት ማድረግ በሰውነታችን ላይ የሚያመጣው ለውጥ ልክ እንደ ጂምናስቲክ ወይም ጠንካራ እንደ ሕክምና ክትትል ጋር እኩል የሚታይ ትልቅ ምስጢር የያዘ አካሄድ ነው። እንግዲህ በዚህ ቪዲዮ እስከ መጨረሻው ከተከታተላችሁኝ ግብረ ስጋ ግንኙነት አለማድረግ በጤናችን ላይ ሊያደርስ የሚችለውን ትልቅና በጣም አስፈሪ ጉዳት እና አዘውትሮ ግብረ ስጋ ግንኙነት ማድረግ እድሜያችንን እንዴት እንደሚያስረዝም ሳይንሳዊ የሆኑ ማረጋገጫዎችን ይዤላችሁ መጥቻለሁ እና ግብረ ስጋ ግንኙነት ማድረግ የሚጠቅመውን 5 ጥቅሞችን ወሳኝ ጥቅሞችን በዝርዝር እንመለከታለን። በተለይ መጨረሻ አካባቢ ቁጥር 5 ላይ የምነግራችሁ ምስጢር በጣም ጠቃሚና በተለይ ለወንዶች የምነግራችሁ ምስጢር ህይወታቸውን አንድ ደረጃ ከፍ ሊያደርግ የሚችል ትልቅ ምስጢር ነው። ደግሞ 5ኛውን ነጥብ ከመጀመሪያ በፊት 2000 ብር የሚያሸልም አንድ ቀለል ያለ ጥያቄ በስጦታ መልክ አቅርቤያለሁ። ይህም ጥያቄ በጣም ቀላልና ማንም ሰው ሊመልሰው የሚችል ቀለል ያለ ጥያቄ ነው። አስቀድማችሁ ግን ለዩቲዩብ ቻናል ላይ አዲስ የሆናችሁ ከስር የምትመለከቱትን ሳብስክራይብ የሚል ምልክት በመንካት ቤተሰብ መሆናችሁን እንዳዘነጉ፣ እንዲሁም እኔ የሚለቃቸው ቪዲዮዎች ቶሎ እናንተ ጋር እንዲደርስ ደወል ምልክትን በመንካት ኦል የሚለውን ይምረጡ። መልካም፣ ሳብስክራይብ አድርጋችሁ ከሆነ ቀጥታ ወደ ነጥብ እንግባ። እንግዲህ የግብረ ስጋ ግንኙነት አስገራሚ ጥቅሞች እንደምትመለከቱት ነው። አንደኛ፣ የልብ ጤናና ካሎሪ ማቃጠል። በመጀመሪያ ደረጃ ልባችንን እንጀምር። የግብረ ስጋ ግንኙነት ልክ እንደ ቀላል ስፖርት ይቆጠራል። በምን ያህል ፍጥነት? በለንደን ዩኒቨርሲቲ የተደረጉ ጥናቶች እንደሚያሳዩት በአማካይ በአንድ ሴክስ ግንኙነት ወቅት ወንዶች 100 ካሎሪ፣ ሴቶች ደግሞ ወደ 69 ካሎሪ ያቃጥላሉ። ይህ ማለት ለ20 ደቂቃ ያህል በፍጥነት ከመራመድ ጋር እኩል ነው። ከዚህም በላይ በሳምንት ቢያንስ 2 ጊዜ ግብረ ስጋ ግንኙነት የሚያደርጉ ሰዎች በወር 1 ጊዜ ወይም ከዚያ በታች ከሚያደርጉት ሲነጻጸር በልብ ህመም ወይም ሄርት አታክ የመጠቃት እድላቸው በ50% ይቀንሳል። ምክንያቱም የደም ዝውውርን ያፋጥናል፣ የደም ግፊትን ወይም ብለድ ፕሬሸርን ያስተካክላል። ስለዚህ ዛሬ ደክሞኛል ከማለቱ በፊት ለልቦ ጤና ስሉ በድጋሚ ያስቡበት። ሁለተኛ፣ የጭንቀት ማስታገሻ ነው። ሁለተኛ፣ የጭንቀት እና የጭንቀት ሆርሞን ማስታገሻ። በአሁኑ ዘመን ትልቁ ጠላታችን ጭንቀት ወይም ስትሬስ ነው። ስራ፣ ኑሮ፣ ኢኮኖሚ ሁኔታ ሁላችንንም ያወጥረናል። ሰውነታችን ሲጨነቅ ኮርቲዞል የተባለ መርዛማ ሆርሞን ያመነጫል። ይህ ሆርሞን በሽታ የመከላከል አቅማችንን ያዳክማል፣ ቶሎ እንድንሸበሸብ ያደርጋል። እሺ፣ ግብረ ስጋ ግንኙነት እዚህ ውስጥ ምን ይሰራል? በግንኙነት ወቅት በተለይ ደግሞ እርካታ ኦርጋዝም ላይ ሲደርስ አእምሯችን ኦክሲቶክሲን ወይም የፍቅር ሆርሞን እና ኢንዶርፊንስ ወይም የደስታ ሆርሞን በከፍተኛ መጠን ይረጫል። እነዚህ ሆርሞኖች የተፈጥሮ ማደንዣዎች ናቸው። ኮርቲዞልን ያጠፉታል፣ ጡንቻዎቻችንን ያዝናናል፣ እናም ከአእምሯችን ላይ ጭንቀትን ጠራርጎ ያወጡታል። ከጥሩ ግንኙነት በኋላ የሚሰማችሁ ያ ሰላማዊ ስሜት አእምሯችሁ ራሱን በኬሚካል እያጠበ ስለነበረ ነው። ሶስተኛ፣ በወጣትነት ጊዜ ለጥልቅ እንቅልፍ ይጠቅማል። ሶስተኛ፣ ለጥልቅ እንቅልፍ እና ለወጣትነት። ብዙ ሰዎች እንቅልፍ እምቢ ሲላቸው የእንቅልፍ ክኒን ይወስዳሉ። ነገር ግን ከተፈጥሮ በላይ ምን አለ? ከእርካታ በኋላ ሰውነታችን ፕሮላክቲን የተባለውን ሆርሞን ያመነጫል። ይህ ሆርሞን በቀጥታ ለእንቅልፍና ለእረፍት የሚጋብዝ ሆርሞን ነው። ለዚህ ነው አብዛኛውን ጊዜ ከግንኙነት በኋላ ወንዶችም ሆኑ ሴቶችም ጥልቅ እንቅልፍ የሚወስዳቸው።
በሌላ በኩል የእድሜ መገፋት እና የቆዳ መሸብሸብን ይከላከላል ስላችሁ ላታምኑ ትችላላችሁ። ነገር ግን የሳይንስ ሊቃውንት ከ3500 በላይ ሰዎችን መርምረው ባገኙት ውጤት በሳምንት 3 ጊዜ እና ከዛ በላይ መደበኛና ጤናማ ግንኙነት የሚያደርጉ ባለትዳሮች በእድሜያቸው ካሉ እኩዮቻቸው ከ4 እስከ 7 ዓመት ያነሱ የወጣትነት መልክ ያላቸው ሆነው ተገኝተዋል። ምክንያቱም ግብረ ስጋ ግንኙነት የቆዳን የመለጠጥ አቅም የሚጠብቀውን ኤስትሮጅን ሆርሞን ያነቃቃል። አራተኛ በሽታን የመከላከል አቅም ወይም ኢሚዩኒቲ አቅምን ይጨምራል። አራተኛ የበሽታ መከላከል አቅም ወይም ኢሚዩኒቲ መጨመር። አሁን ደግሞ ወደ ጉንፋን እና ተላላፊ በሽታዎች እንምጣ። ክረምት ሲገባ ወይም ብርድ ሲሆን ቶሎ ቶሎ ጉንፋን ይይዘውታል። መፍትሄውስ ቫይታሚን ሲ ብቻ ላይሆን ይችላል። በፔንሲልቬኒያ በምትገኘው ዌልኬስ ዩኒቨርሲቲ የተደረገ አስደናቂ ጥናት አለ። በሳምንት 2 ጊዜ ግብረ ስጋ ግንኙነት የሚያደርጉ ተማሪዎችን የደም ናሙና ሲመረምሩ በሰውነታቸው ውስጥ ኢሙኖግሎቢን ኤ የተባለው ጸረ በሽታ ንጥረ ነገር በ30% ጨምሮ ተገኝቷል። ይህ ማለት አዘውትሮ የግብረ ስጋ ግንኙነት የሚያደርጉ ሰዎች ሰውነታቸው እንደ ጉንፋንና ኢንፌክሽን ያሉ በሽታዎችን የመከላከል አቅሙ እጅግ ከፍተኛ ነው ማለት ነው። ሰውነትን በነፃ ክትባት እየሰጠው እንደማለት ነው። አምስተኛ ነጥብ ከመግለጽ በፊት 2000 ብር የሚያሸልም ጥያቄ አቅርባለሁ ብዬ ነበር። እንግዲህ ጥያቄውን ለመመለስ ከናንተ የሚያስፈልገው አንደኛ ከ10 ቃል ባልበለጠ ቃላት ትክክለኛውን መልስ የሰጠ ሰው መሆን አለበት። ሁለተኛ ዩቲዩብ ቻናልን ሳብስክራይብ እንዳደረገ ስክሪንሻት አድርጎ ኮሜንት ላይ ማስቀመጥ አለበት። ከነዚህም እንግዲህ 7 ሰውን እመርጣለሁ። ከዛ ከ1 እስከ 7 ተራ ቁጥሩን እሰጣለሁ እና 5ኛ ላይ ያለው ሰው 2000 ብር ተሸላሚ ይሆናል ማለት ነው። ነገር ግን አስታውሱ ከ10 ቃል በላይ መብለጥ የለበትም። እሺ ቀጥታ ወደ ጥያቄው እንሂድ። በባህላችን ይህ ርዕስ በግልጽ አለመወራቱ በትዳር እና በጤና ላይ የተለየ ችግር እየፈጠረ ነው ብላችሁ ታምናላችሁን? አሁኑኑ ኮሜንት ላይ ጻፉልኝ፣ ምላሻችሁን ስጡልኝ። እንግዲህ ተሸላሚውን እና ባለ ዕድሉን በቀጣይ በሌላ ቪዲዮ ሲሰራ በመጀመሪያ ላይ የማሳውቀው ይሆናል። አምስተኛ ለወንዶች እና ለሴቶች የተለየ ጥቅም። አምስተኛ ለወንዶች እና ለሴቶች የተለየ ጥቅም። እሺ አሁን ለወንዶች በተለየ ሁኔታ የሚጠቅም አንድ ትልቅ የሳይንስ ሁኔታ ልንገራችሁ። ፕሮስቴት ካንሰር የወንዶች ትልቅ ስጋት ነው። ነገር ግን የአሜሪካ የሕክምና ማህበር ባወጣው መረጃ መሰረት በወር ውስጥ ቢያንስ 21 ጊዜ ፈሳሽ የሚያስወጡ ወይም ኢጃኩሌት የሚያደርጉ ወንዶች በፕሮስቴት ካንሰር የመያዝ እድላቸው በ20% ይቀንሳል። ይህ ማለት መደበኛ ግብረ ስጋ ግንኙነት የወንዶችን ህይወት ይታደጋል ማለት ነው። ለሴቶችስ ግብረ ስጋ ግንኙነት እና እርካታ የዳሌ አካባቢ ጡንቻዎችን ወይም ከጋል ማስሌስን ያጠነክራሉ። ይህ ደግሞ በእድሜ መግፋት ምክንያት የሚወጣውን የሽንት መቆጣጠር አለመቻል ወይም ኢንኮንቲኔንስን ችግር ሙሉ በሙሉ ይከላከላል። ከዚህም በላይ የወር አበባ ህመምም ወይም ክራምፕ በእጅጉ ይቀንሳል። እንግዲህ ተመልካቾች ግብረ ስጋ ግንኙነት ማለት ዝም ብሎ የስሜት ማርኪያ ብቻ አይደለም። ተፈጥሮ ጤናችንን እንድንጠብቅ የሰጠችው ትልቅ የተፈጥሮ ጸጋ ነው። ነገር ግን ይህ ሁሉ ጥቅም ሊገኝ የሚችለው በስምምነት በፍቅር ከአንድ ሰው ብቻ ጋር የግብረ ስጋ ግንኙነት ስናደርግ ብቻ ነው። ካልሆነ ግን ለአእምሮ ጭንቀትና ለአካላዊ በሽታዎች ልንጋለጥ እንችላለን። ስለተከታተላችሁ አመሰግናለሁ። ቪዲዮን ከወደዳችሁ ላይክ ማድረጋችሁን እንዳረሱ። እንደውም ጥያቄ የፈጠረባችሁ ነገር ካለና አስተያየት የምትሉት ነገር ካለ ኮሜንት ላይ መጻፍ ትችላላችሁ። እንዲሁም ለቻናሌ ቤተሰብ ያልሆናችሁ ከስር የምትመለከቱትን ሳብስክራይብ የሚል ምልክት በመንካት ቤተሰብ አሁኑኑ ይሁን። በሌላ አስገራሚ ቪዲዮ እና በሌላ በጠቃሚ ቪዲዮ እስከምንገናኝ ጤናችሁ ይጠበቅ። ጂቲዩብ ነን።